ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። በዛሬ ቪዲዮ ደግሞ ይሄን የመሰለ ቆንጆ ቡላ በወተት ገንፎ እንሰራለን ማለት ነው። እጅግ በጣም ቀላል ጤናማ የሆነ አሰራር ነው። እንደምትወዱት እንዲሁም ደግሞ እንደምትሞክሩት ተስፋ አድርጋለሁ። ለየት ባለ መልኩ እንሰራለን ማለት ነው። አብራችሁን ቆዩ። እዚህ ጋር እኔ የተጠቀምኩት ቡላ ዱቄቱ ውሃ ውስጥ ተዘፍዝፎ ፍሪዘር ውስጥ የቆየ ነውና እዚህ ጋር በጣም በትንሹ ብዙ አላበዛም። ውሃ ያው ቡላውን ለመበጥበጥ ያህል ነው። እዚህ ጋር ቡላው እናንተ ዱቄቱ ካላችሁ መጠቀም ትችላላችሁ። እኔ ግን ውሃ ውስጥ ተዘፍዝፎ የነበረኝ ፍሪዘር ውስጥ የማደርገው ቡላ ነበርና እሱን ነው የተጠቀምኩት። በዚህ አጋጣሚ ለድምጼ በጣም ይቅርታ፣ ትንሽ ጉንፋን ይዞኛልና በዚህ አጋጣሚ ያው ለራሴ የተመገብኩትና ያካፈልኳችሁ። ይኸው እንደዚህ ቆንጆ አድርጌ የበጠበጥኩት ነው ያለሁት። እንደምትመለከቱት በጣም ቀላል የሆነ አሰራር ነው። ይኸው ቡላውን በጥብጬ ካቆየሁት በኋላ የማገነፋበት ድስት ላይ በጣም በትንሹ 5 የሾርባ ማንኪያ የሚሆን ያህል ውሃ ጠብ አደርግበታለሁ። በመቀጠል ቂቤን የማደርግበት፣ ያው እናንተ ቂቤ የማትፈልጉ ከሆነ ዘይት መጠቀም ትችላላችሁ። እኔ ውሃውን ካደረኩኝ በኋላ የተወሰነ ቂቤን የማደርግበት፣ ያው ስመገብም ሌላ ቂቤ ስለማደርግበት ብዙ አላደርግበትም ማለት ነው። ይኸው እንደምታዩት እጅግ በጣም በቀላሉ ለዚህ ቂቤ ካደረኩኝ በኋላ አሁን በመቀጠል ለጣዕም ጨው አደርግበታለሁ። ቀለል አድርገን እንደዚህ ብንሰራው መልካም ነው። እንደምትወዱት ደግሞ እንዲሁም ደግሞ እንደምትሞክሩት ተስፋ አድርጋለሁ። ይኸው እንደዚህ ትንሽ ቀለጥ ካለልኝ በኋላ በውሃውና ቂቤው አንድ ላይ ትንሽ እስኪቀልጥ ተወውና አሁን እዚህ ጋር ቪዲዮ ላይ ያልገባልኝ ወተት ነበር። እንደዚህ የምታዩትን ወተት ሙሉ ነበር ያመጣሁት። ግማሹን እንደዚህ እንደምታዩት ግማሹን አድርጌበት በደንብ ቆንጆ አድርጌ በጥብጬዋለሁ። ቀደም ብዬ ትንሽ ውሃ አድርጌ ደግሞ ቡላውን አቀላቅየው ነበር። አሁን እንደዚህ አድርጌዋለሁ። እናንተ ካልፈልጋችሁ ደግሞ ሙሉ በወተቱ ማቀላቀል ትችላላችሁ። ግን ያው ወተቱም ብዙ እንዲሆንብኝ አልፈለኩም እና ለዛ ነው እንደዚህ ያደረኩትኝ። ያው እናንተ ሁል ጊዜ እንደምላችሁ ታዲያ እንደ ፍላጎታችሁ ብታደርጉት ሀሪፍ ነው። ቀለል ባላችሁ መልኩ ብትሰሩት ሀሪፍ ነው። እዚህ ጋር እንደነገርኳችሁ የተወሰነ ጨው ካደረኩኝ በኋላ ትንሽ ካቀላቀልኩት በኋላ የበጠበጥኩትን ከወተቱ ጋር እንዲሁም ደግሞ ቡላውን አንድ ላይ የበጠበጥኩትን እንደዚህ ጨምርና እጄን ሳላቋርጥ በተደጋጋሚ ቶሎ እንደዚህ እንደምታዩት ቶሎ አማስለዋለሁ ማለት ነው። ያው እጃችሁን ሳታቋርጡ ነው ማማሰል ያለባችሁ። ለምን አለበዛ ይጓጉልና እንደምትፈልጉት አይነት ቴክስቸር አይሰጥምና፣ ያው የምታውቁ ካላችሁ የቡላ አሰራሩን ታውቃላችሁ። ያው ለማታውቁት ነው እያካፈልኳችሁ ያለሁት። እንደነገርኳችሁ እኔ ተጠቀምኩትኝ የተወሰነ ትንሽ ውሃ አድርጌበታለሁ። እናንተ ሙሉን ወተት ተጠቅማችሁ መስራት ትችላላችሁ። ይሄው እንደዚህ አድርጌ በደንብ እመተዋለሁ። ውሃው በትንሹ በጣም ይቅርታ፣ ያው እንደነገርኳችሁ ትንሽ ጉንፋን ይዞኛል። ለድምጼ እጅግ በጣም ይቅርታ። ይኸው እንደምታዩት በደንብ ቆንጆ ሆኖ እንደምፈልገው አይነት ቴክስቸር እየያዘልኝ ነው ያለሁት። እዩትማ እንዴት ደስ እንደሚል በደንብ ከለሩን ይዞልኛል። የወተቱ ከለር ደግሞ በጣም ቆንጆ አድርጎ ነው ያሳመረው። ይኸው እንደምታዩት እያሻሁት ነው ያለሁት። በዚህ አጋጣሚ አዲስ ሆናችሁ ይህንን ቪዲዮ የምትመለከቱኝ ከሆነ ሰብስክራይብ በማድረግ ቤተሰብ እንሁን። እንዲሁም ደግሞ ሁል ጊዜ እንደዚህ ቪዲዮ ስለቅ እንዲደርሳችሁ የደውል ምልክቷን በማብራት እንደዚህ ቪዲዮ ስለቅ ኖቲፊኬሽን ይገባላችኋል ማለት ነው። ይሄው እንደዚህ እንደምታዩት በምፈልገው አይነት ቴክስቸር እየያዘልኝ ነው። ያው ቡላ ሲበርድ እንትን ይላል ፍርፍር ይላልና በትኩስ ነው እሺ መመገብ ያለብን። ያው እኔ አሁን በያዘኝ በጉንፋኑ ሳቢያ ደግሞ በትኩስ ነበር የተመገብኩት። እንደዚህ ላላ ብሏል። እንደዚህ ላላ እንዳለ ነው የማወጣው። እንደነገርኳችሁ ሲወርድ ጥሩ አይደለምና እናንተ ደግሞ ሁል ጊዜ እንደምላችሁ እንደ ፍላጎታችሁ እንደ ቤተሰቦቻችሁ ብዛት እንደ መጠናችሁ ብታደርጉት መልካም ነው። ይሄው እንደዚህ እያደረኩት ነው ያለሁት። ኦሬዲ አሁን ይበቃዋል ማለት ነው። እዚህ ጋር የተወሰነ ትንሽ ቂቤ አድርጌበታለሁ እንዲታሽልኝ በሚል ትንሽዬ ቂቤ አድርጌበታለሁ። ይሄው እንደዚህ በምፈልገው መጠን እየሆነልኝ ነው ያለው። ያው ቂቤው እናንተ ካልፈለጋችሁ አለመጨመር ትችላላችሁ። ይኸው በምፈልገው መጠን ከሆነልኝ በኋላ እንደዚህ ጣባው ላይ ቂቤ አድርጌበታለሁ። ትንሽ እሳት ላይ አድርጌ ቀለጥ ካለልኝ በኋላ እንደዚህ
ያገነፋሁትን የቡላ በወተት ገንፎ እንደዚህ አደርግበታለሁ። በጣም ነው የሚጣፍጠው። ሞክሩት፣ ትወዱታላችሁ። ያው እኔ እንደነገርኳችሁ ለራሴ ነው የሰራሁት፣ አነስ አድርጌ ነው የሰራሁት። ያው የሰራሁትን ላካፍላችሁ ብዬ ነው እንጂ እናንተ ደግሞ ከዚህ ጨመር አድርጋችሁ መስራት ትችላላችሁ። ያው መጠኑ በጣም ቀላል ነው። ያው ቡላውን 5 የሾርባ ማንኪያ የሚሆን ቡላ ነው የተጠቀምኩትኝ። ያው የወተቱንም ደግሞ አይታችሁታል። በዚሁ ደግሞ ጨመር አድርጋችሁ መስራት ትችላላችሁ። ያው እኔ ግማሽ ካፕ የሚሆን ወተት ነው ለመበጥበጥ የተጠቀምኩት። ሌላውን ደግሞ አፍልቼው ከዚህ ጋር እንደ ማባያ ነው የምጠቀመው። እንደዚህ ቅቤውን እያጨመርኩኝ በምፈልገው ቅርጽ ሰጠዋለሁ ማለት ነው። ያው አይመችም፣ ይሄ ቡላ እንደዚህ እንደ ኖርማል እንደ ገንፎ አስተካክለን መመገብ የምንችለው አይነት አይደለም። ያው ለአመጋገብ እንዲመች አድርጌ ቅቤው እንደዚህ አደርግበታለሁ። እጅግ በጣም በቀላሉ እንደዚህ ካደረኩኝ በኋላ የምፈልገውን አይነት ያህል ቅቤ ካደረኩኝ በኋላ እኔ እዚህ ጋር የምጠቀመው ሚጥሚጣ ነው። እናንተ በርበሬ ማድረግ ትችላላችሁ። ያው ሁል ጊዜ እንደምላችሁ እንደ ፍላጎታችሁ እንደ መጠናችሁ ብታደርጉት መልካም ነው። ይሁትማ እንዴት እንደሚያምር። ያው ትንሽ ቀጠል ማለት አለበት አይደለ? በርበሬውን ማነው ሚጥሚጣውን በደንብ ነው የጨመርኩበትኝ። እጅግ በጣም ቀጠል እንዲያደርገኝ ስለፈለኩኝ ለዛ ነው እንደዚህ ያደረኩበት። ሚጥሚጣውን እንደዚህ እየጨመርኩ ነው ያለሁት። ያው እያየው ጨምራለሁ። የምፈልገውን ያህል መጠን እስካገኝ ድረስ ጨምራለሁ ማለት ነው። በዚህ አጋጣሚ ታዲያ አዲስ ከሆናችሁ ይህንን ቪዲዮ የምትመለከቱኝ ሰብስክራይብ በማድረግ ቤተሰብ እንሆንላለሁ። እንዲሁም ደግሞ የደውል ምልክቷን በማብራት ኦል የሚለውን ተጭናችሁ ሁል ጊዜ ቪዲዮ ስለቅ እንደዚህ ኖቲፊኬሽን እንዲገባላችሁ ማድረግ ትችላላችሁ። አሁንም እንደዚህ እያያችሁኝ ቅቤም እያደረግኩ ነው፣ ሚጥሚጣም እንደዚህ እየጨመርኩ ነውና ያው ሁል ጊዜ እንደምላችሁ ታዲያ እንደ መጠናችሁ ብታደርጉት መልካም ነው። ይሄው እንደዚህ ሚጥሚጣ የተወሰነ አሁንም በድጋሚ ጨምሬበታለሁ። ያው ልጆች የሚመገቡት ከሆነ ደግሞ ሚጥሚጣው ወይም በርበሬውን አነስ ብታደርጉት ትችላላችሁ። ያው ይሄ እንደዚህ ለራሴ ነው ያዘጋጀሁት። እንደነገርኳችሁ ትንሽ ጉንፋን ይዞኛልና ይሄንን እስቲ ለምን አልሰራውም፣ የሰራሁትን ታዲያ ለምን አላካፍላችሁም ብዬ ነው ይዤላችሁ የመጣሁት። እጅግ በጣም ነበር የሚጣፍጠው። እንደወደዳችሁት ተስፋ አደርጋለሁ። እንደዚሁም ደግሞ እንደምትሞክሩት ተስፋ አደርጋለሁ። እንዴት እንደሚጣፍጥ ልነግራችሁ አልችልም። እንደዚህ አዘጋጅቼ ተመግቤዋለሁ ማለት ነው። ይኸው ይህን የመሰለ ቡላ በወተት ገንፎ አዘጋጅቻለሁ። እንደነገርኳችሁ ወተት እንደዚህ ከጎኑ ቀድቻለሁ። የተረፈኝን ወተት ደግሞ ከጎኑ አድርጌያለሁ ማለት ነው። እጅግ በጣም ከምነግራችሁ በላይ ነበር የሚጣፍጠው። ያው በትኩስ ነው መመገብ ያለባችሁ። ያው እኔ ትንሽ እንደዚህ ሳስተካክለው ይመስለኛል ትንሽ በረድ ብሎብኛል፣ ግን አሪፍ ነበር። ትንሽ ማቃጠሉን አልተወውምና እጅግ በጣም ነው የሚጣፍጠው። ታዲያ በትኩሱ ነው መሆን ያለበት። ያው መድኃኒትነቱ እሱ ነው ዋናው። በዚህ ጉንፋን ላይ ቶሎ በትኩሱ ስንመገበው ነው አሪፍ ሪዛልት የምናገኘው ማለት ነው። እንደዚህ ወተቴን እየጠጣሁኝ ከጎኑ እንደዚህ እየተመገብኩት ነው ያለው። እንደምትወዱት እንደምትሞክሩት ተስፋ አደርጋለሁ። በሌላ ቪዲዮ እስክንገናኝ ድረስ ቻው፣ መልካም ጊዜ። ወዳችኋለሁ።